በጣም የምትወጂው የምታፈቅሪው ፍቅረኛሽ ሊያገባሽ የሰርጋችሁ ዋዜማ ላይ በጣም ከምትወጂው ከልብ ጓደኛሽ ጋር ሚስጥረኛሽ ጋር ማለት ነው በራሱ ክፍል የወሲብ ግንኙነት እያደረጉ ወይም ቺት እያደረገብሽ ብታይ ለቤተሰብ ክብር ሲባል ሰርጉን እንዲፈጸም ታደርጊያለሽ ወይስ እውነታውን በማፍረጥ ሰርጉን ታፈርሻለሽ አንቺ? ሰላም እንዴት ናችሁ? እግዚአብሔር ይመስገን አለን ሁሉ ሰላም። እሺ ለተመልካቾቻችን ስማችሁን አስተዋውቁ። እሺ ጽዮን ለማ እባላለሁ። ቤቲ። እሺ ጽዮን ለማና ቤቲ ቀለል ያሉ አንዳንድ ጥያቄዎችን ልጠይቃችሁ ነበረ ከህይወት ጋር በተያያዘ ማለት ነው። እና ጥያቄውን የመጀመሪያው ጥያቄ የሚሆነው ለምሳሌ ፍቅረኛሽ በጣም የምትወጂው ረጅም ዓመት አብራችሁ የቆያችሁ ፍቅረኛሽ ሊያገባሽ በተዘጋጃችሁበት ጊዜ ቤተሰብ ደግሞ በእናንተ ህይወት ማለት አንቺ ልታገቢው የተዘጋጀሽው ልጅ አለ አይደለ? በሱ ደስተኛ ባይሆንና አንድ ውሳኔ ቢያስቀምጥ እዛ ጋር እሱን ከመረጥሽ እኛን እርሺ እንደ ቤተሰብ አትታይም፣ በእኛ መሀል ውስጥ እንረሳሻለን፣ ከኛ ጋር ያለሽ ግንኙነት ይቋረጣል ቢልሽና አንቺ ከልጁና ከቤተሰቦችሽ ማንን ታስቀድሚያለሽ? እኔ ጥያቄው በጣም ከባድ ነው፣ ግን እኔ ቤተሰቤን ነው የማስቀድመው። ቤተሰቤን ነው የማስቀድመው። ያው ፍቅረኛ ይገኛል፣ ሌላ መተካት ይቻላል። ቤተሰብ መተካት የማይቻል ነገር ስለሆነ እኔ ቤተሰቤን አልቀይርም። እሺ ቤተሰቤን አልቀይርም ያልሽበት አንቺ ከዚህ ሰውዬ ጋር ረጅም ዓመት ለምሳሌ መጣችሁ፣ ብዙ ታሪክ አላችሁ፣ ብዙ ውጣ ውረድ አብራችሁ አልፋችኋል። ብዙ ቃል እንግዲህ ለትዳር ስትደርሱ ለመጋባት ስትበቁ ብዙ ቃል የገባችሁት አንቺም ለሱ እሱም ላንቺ ቃል የገባው አለ በፈጣሪ ዘንድም ማለት ነው። እና ይሄንን ቃል አፍርሰሽ የቤተሰቦችሽን እንትን ትጠብቂያለሽ። እንደዛ ነው ሐሳብሽ? ምን ይመስልሻል? አንቺ ከፈጣሪ ጋር ያለው ነገር የሚያጣላሽ አይመስልሽም? እስቲ በደንብ እሱማ ያጣላል እውነት ብላል፣ ግን ያው ይከብዳል። እውነት ለመናገር ጥያቄው በጣም ይከብዳል። ግን ቤተሰብ ከቤተሰብ ተለይተ አንድ ሰው መርጠ ከሄድክ በኋላ ቤተሰብ ሙሉ በሙሉ ከረሳ ይከብዳል። ያሉት ነገሮች ነገ ላይ ያ ሰው ምን እንደሚሆን ምን እንደሚፈጠር አታውቅም። እንደሚቀይርብኝ እንደማይቀይርብኝ በምን እርግጠኛ ሆኜ ነው ሙሉ በሙሉ ቤተሰብ ብዬ አላረገው? እሱ ፍርሃት ስላለሽ ነው ማለት ነው። አንቺ ነገ ላይ ሊከዳኝ ወይም ሊቀየርብኝ ልንጣላ ልንጋጭና የሆነ ግንኙነታችን ሊቋረጥ ይችላል፣ ትዳራችን ሊፈርስ ይችላል በሚለው ስጋት ነው። በዛ ስጋት ውስጥ ገብተሽ ነው ከሁለቱም ባዶ ልቀር ነው ወይ በሚለው ስጋት ነው አንቺ ይሄንን ውሳኔ ወሰንሽው? አይ እሱ ብቻ ሳይሆን ቤተሰብ ነው በቃ የምር። በነገራችን ላይ ማለት ነው ያለችው ነገር እንደነበረ ሆኖ አንቺ የራስሽን ተናገሪ። አንቺ የራሴን ነው የምናገረውና ከሱ ጋር ብዙ ነገር ልናሳልፍ እንችላለን። የመጀመሪያው እኮ ብዙ ነገር ልናሳልፍ ብዙ አመት ልንቆይ እንችላለን። ግን ደግሞ ከቤተሰብ ጋር ከልጅነት ጀምሮ ቤተሰብ ካንተ ጋር ብዙ ነገር ሊያሳልፍ ይችላል። ብዙ ነገር ማለት ነው። ከሱ ጋር ማትሆነውን ማታሳልፈው ምናምን ከቤተሰብ ጋር ላይሆን ይችላል። ሲጀመር አይሆንም። ግን ደግሞ ቤተሰብ እንዴት አድርጎ እንዳሳደገ እንዴት አድርጎ እዚህ ደረጃ ላይ እንዳደረሰ ምናምን ታውቀዋለህ። የዛኔ አታወዳድረውም ከቤተሰብ ጋር። እዚህ ጋር እንዳለችው ፍቅርም ሌላ ሊገኝ ይችላል፣ ትዳርም ቢሆን ሌላ ልታገኝ ትችላለህ፣ ፍቅረኛም ሌላ ሊገኝ ይችላል። ቤተሰብን ግን ሌላ ከምንም ጋር አወዳድረህ አታገኝም ድጋሚ ማለት ነው። ብዙ ነገር ከኛ ጋር አሳልፈዋል። ይሄ ነው ብለህ መግለጽ የማትችለው ምናምን አይነት ሁኔታዎችን አሳልፈዋል። ስለዚህ እኔ አላወዳድርም ከሱ ጋር። ስለዚህ የሁለታችሁም ውሳኔ ቤተሰባችሁን ነው ማለት ነው የምትመርጡት አይደለ? አዎ በትክክል። ምንም በዚህኛው ጥያቄ እንግዲህ እነሱ ቤተሰባቸውን ይመርጣሉ ማለት ነው ከትዳር አጋራቸው ይልቅ 100% ቤተሰባቸውን መርጠው እሱን ይተዋሉ ማለት ነው። እሺ አሁን ደግሞ ሌላኛ ጥያቄ በጣም የምትወጂው የምታፈቅሪው ፍቅረኛሽ ሊያገባሽ የሰርጋችሁ ዋዜማ ላይ በጣም ከምትወጂው ከልብ ጓደኛሽ ጋር ሚስጥረኛሽ ጋር ማለት ነው በራሱ ክፍል የወሲብ ግንኙነት እያደረጉ ወይም ቺት እያደረገብሽ ብታይ ለቤተሰብ ክብር ሲባል ሰርጉን እንዲፈጸም ታደርጊያለሽ ወይስ እውነታውን በማፍረጥ ሰርጉን ታፈርሻለሽ አንቺ? ይሄ ከባድ ነው። ኧረ አይደለም ያው እውነት አይሆንም። እኔ ቤተሰቦቼ የሚወዱኝ ከሆነ መረዳት አለባቸው። አስረዳቸዋለሁ። የሚወዱኝ ከሆነ ይረዱኛል።
ሰርጉ ይቀራል፣ እሰርዘዋለሁ። አንቺ ሰርጉን ትሰርዣለሽ ማለት ነው? እርግጠኛ ነሽ? ዛሬ ላይ ጓደኛሞች ሆነን ታማኝ ያልሆነልኝ ነገ ላይ ለትዳር አስቤው ትዳር ያርጌው ምን ሊፈጠር እንደሚችል አላውቅም። ምናልባት ይህ ስህተት የተፈጠረው በመሀላችሁ በነበረ ክፍተት ምናምን ቢሆን ምን ይመስልሻል? አንቺ እንዴት ታስበርሽ? እንዴት ታያለሽ? እንደዛ ክፍተት ካለማ ቀድሞ ነው መስተካከል ያለበት። ለትዳር ከመታሰቡ በፊት ቀድሞ መስተካከል ካለበት ያለበት አይነት ሁኔታ ከሆነ መስተካከል አለበት። ግን ደግሞ መስተካከል ካልቻለ ሲጀመር ለትዳር አላስብም። ያ ነገር ስህተት ወይም እንከን ካለው ለትዳር አላስብም። ለትዳር ዝግጁ አልሆነም። እንደዛ ነው። ስለዚህ አንቺ የምታስቢው ይሄ ለቤተሰብ ወይም ለማህበረሰቡ ለሼም የሚባል ነገር ወይም ለቤተሰብ ክብር ሲባል እንግዲህ ሰርግ ተደግሷል፣ ዘመድ አዝማር ተጠርቷል ምናምን እና ይሄ ሁሉ ከሚሆን የኔ ከቤተሰብ እንትን የኔ ይበልጥብኛል፣ እዛ ነገር ውስጥ አውቄ ከምገባ ቢቀርብኝ ይሻላል ነው አንቺ የምትይው? አዎ ነገ ላይ አይኖሩልኝማ፣ ቤተሰቦቼም አይኖሩልኝም፣ የደገሱትም ሰፈሩም ዘመዴም አይኖርልኝም። እኔ ነኝ የምኖረው ያንን ህይወት። ስለዚህ መወሰንም ማስተካከልም ያለብኝ እኔ ነኝ ማለት ነው። እሺ አንቺስ ምን ትያለሽ? አንቺ የራስሽን ምልከታ አንቺስ ምን ትያለሽ? ደስ ነው የምለው። የተለየ የምታብራሪው የምትጨምሪው ነገር ካለ በዚህ ጋር፣ ምክንያቱም ወደ ራስሽ ህይወት ይሄንን አምጪና፣ ምክንያቱም ሌሎችም ሰዎች እንዲህ አይነት ነገር ሀፕን የሚያደርግበት አጋጣሚ ቢኖር ሰዎች በህይወታቸው ጠንከር ያለ መልእክት ጠንከር ያለ አቋም ወስደው ውሳኔ ላይ የሚለማመዱበት ነው። ባይዘው ህይወት ከወሰኑ በኋላ ላይ ከሚቆጩ ምናምን የየራሳችሁን አንቺ የተለየ እይታ ይሄንን የምታይበት፣ ለምሳሌ የቤተሰብ ክብር ይበልጥብኛል፣ ከስንት ጊዜ ብቸኛ ልጃቸው ልትሆኚ ትችላለሽ፣ አንቺ ብዙ ብቻ እኔ ያው ለማለት የፈለጉት ከምን አንጻር ነው ለቤተሰቦችሽ እዛ ሰርጉ ምን ያክል ዋጋ እንዳለው ያንን በማሰብ ነው። አንቺ እስቲ በራስሽ ምን ትያለሽ? እስቲ ሊሆን ይችላል፣ ግን እኔ ያው ሰርዘዋል። ሰርጉ ይሰረዝ እንጂ ገብቼ ነገ ማህበረሰቡ አይደለም የሚኖረው ከኔ ጋር፣ እናት አባቴ አይደሉም የሚኖሩት፣ ቤተሰብ አይደለም የሚኖረው፣ እኔና እሱ ነን አብረን የምንኖረው እና ይሄ ዛሬ ላይ ያልሆነልኝ ሰው እያየው አልገባበት ይቀራል። ሌላው ደግሞ ማለት ነው ሲጀመር እነሱ ክብር የሚኖራቸው ዛሬ ላይ እንደዚህ አገባች ተብሎ ተወርቶ ምናምን ነገር ተደግሶ ከቤት መውጣቴ ብቻ አይደለም። እዛ ጋር አግብቼ ቤቴ ውስጥ ቤቴ በትክክል አስተዳድሬ ከባሌ ጋር ሰላም ሲሆን ባሌም ስርዓት ያለው ባል ሲሆን ምናምን ነው ክብር ሊኖራቸው የሚችለው ለነሱ እንጂ ለሰው ታይታና ለነሱ ክብር ብዬ ማይሆን ትዳር ውስጥ ገብቼ ነገ ደግሞ ወር 15 ምናምን ባልሞላ ጊዜ ውስጥ ስፈታ ምናምን ነገር ለነሱም ለሌላውም ይሄ ክብር አይባልም። ስለዚህ ውሳኔ ነው በቃ የመጨረሻ አይሆንም። እሺ አሁን ደግሞ ወደ ሶስተኛው ጥያቄ ምዕራፍ እንሻገር። እናትሽ በጠና ታማብሻል አይደለ? በጣም የመጨረሻ በቃ ገንዘብ በጣም አስፈልጓት አንቺ በገንዘብ እጦት እናትሽን ማሳከም መድኃኒት መግዣ አተሽ ቤተክርስቲያን ወይም ቸርች ለጸሎት ሄደሻል። በቃ ማለት ፈጣሪ እንዲደርስልሽ እናትሽን እንዲታደግ ብቸኛዋን እናትሽን በስቃይ ውስጥ ሆና ያሳደገችሽን እናትሽን ለመታደግ ቤተክርስቲያን ወይም ቸርች ሄደሽ ጸሎት እያደረግሽ እያለ አንድ ሰውዬ ለቸርች የገባው ቃል ነበረውና ያንን የሆነ ገንዘብ መኪና እየነዳ ያንን ገንዘብ አንቺ ቸርች ጸልየሽ ስትወጪ ያገኝሽና ይጠራሻል ምናምን እሱ ጋር ስትሄጂ ይሄንን ገንዘብ ወስደሽ ለቸርች አስገቢልኝ ማለት ቃል የገባው እንደሆነ ነግሮሻል አይደለ? አስገቢልኝ ብልሽና ያንን ገንዘብ አንቺ ወስደሽ እናትሽን ታሳክሚያለሽ ወይም ጸሎት እዛ ለቤተክርስቲያን ታስገቢያለሽ? ለቤተክርስቲያን ነው ማስገባው። በነገራችን ላይ ለቤተክርስቲያን ነው ማስገባው። ፈጣሪ ይረዳታል። አስባት እናቴን ብዬ ጸልዬ እዛው ነው ማስገባው እንጂ የቤተክርስቲያንን መቼም ቢሆን ይዤ አልመጣም። በበኩሌ ለምሳሌ እኔ አሁን እንደኔ እይታ የሚመስለኝ ፈጣሪ አሁን የጸለይሽው እናቴን ፈጣሪ ሆይ አድንልኝ፣ ፈውስልኝ የሆነ በቃ ማለት መድኃኒት መግዣ ሳንቲም የማገኝበትን ምናምን ብለሽ ጸልየሽ ነው እየወጣሽ ያለሽው። ለምሳሌ ጥያቄው እንደዛ ነው ማለት በቃ ፈጣሪ የሆነ ምክንያት የሆነ ነገር በህይወትሽ እንዲፈጥርና እናትሽ እንዲታደግ። ለምሳሌ ፈጣሪ በሰዎች ላይ አድሮ ነው ሰውን የሚረዳው የሚባል ነገር አለ አይደል? ለሰው መድረስ ሲፈልግ በሰዎች ላይ አድሮ ነው ይባላል አይደል? እና እስቲ ይሄንን ፈጣሪ ለኔ የላከልኝ ነው ብለሽ ውስጥሽ አያስብም እንደዛ? እዚህ ምድር ላይ
እኛ ክርስቲያኖች በተለይ ስንኖር ማለት ነው ምንኖረውም ለሱ ነው። ስንሞት ምንሞተውም ለሱ ነው በቃ። ስለዚህ ከኖርንም ለሱ ነው ከሞትንም ለሱ ነው እና ደግሞ ለሱ እንደዚህ አድርሺ ለሱ ነው ብሎ የሚያመጣውን ገንዘብ የቄሳር ለቄሳር አይደለም የሚለው መጽሐፍ ራሱ። ስለዚህ የሱ ነው እግዚአብሔር ያንን እንኳን የልብህን ቅንነት አይቶ እኮ እግዚአብሔር እናትን ሊፈውስልህ ይችላል። ታማኝነትን አይቶ ማለት ነው። በቃ የሱ ለሱ ነው የሚሆነው። እንደዚህ ነው እንጂ የልብህን የሚያውቀው እግዚአብሔር ነው። ጸልየ የወጣህ ነው የመጀመሪያው። ሲቀጥል ደግሞ ታዛሃል፣ ትእዛዝህን አድርጋል። መታዘዝ ከሰነፎች መስዋዕት ይበልጣል። ስለዚህ መሆን ያለበት ለቤተ ክርስቲያን መስጠት ገንዘቡ። አንቺስ የተለየ የምትይው ነገር አለ? የለኝም። ስለዚህ ተስማማያለሽ ማለት ነው ከሷ ሐሳብ? አዎ። እሺ እንግዲህ ወደ ሌላኛው ጥያቄ እንሻገራለን አሁን። እሺ አሁን ብዙ ጊዜ ሰዎች ለምሳሌ በተለያየ እምነት የሚኖሩ ሰዎች ይሄ በፍቅር ግንኙነት ውስጥ ወድቀዋል አይደለ? ይሄ ህይወት ለመመስረት የትዳር ህይወት ለመኖር ማሰባቸው ትክክል ነው ብላችሁ ታምናላችሁ ማለት? ምክንያቱም ብዙ ጊዜ ወደ ትዳር ውስጥ ከተገባ በኋላ እንደዚህ አይነት ነገሮች ጸብ በማስነሳት ደግሞ ማለት ልዩነቶችን ፈጥረው ያ ትዳር እንዲፈርስና ህልውና የሆነ ይሄ አደጋ ውስጥ እንዲወድቅ የሚያደርግ እንዴት ታያላችሁ እናንተ? ማለት የተለያዩ እምነት ውስጥ ያሉ ሰዎች ትዳር ህይወትን የሚያስቡትን እናንተ እንዴት ታያላችሁ? ትክክል ነው ብላችሁ ታምናላችሁ ወይስ የትዳር ህይወትን ያናጋል ብላችሁ ነው የምታምኑት? ትክክል አይደለም አንጋል ብዬ ነው የማስበው እኔ በበኩሌ። ለምን ያው እኔ አሁን ክርስቲያን ነኝ፣ ጴንጤ ነኝ። ጴንጤ ያልሆነ ኦርቶዶክስ የሆነ ሰው ጠብሼ ባወራ ነገ ላይ የሚፈጠረው ነገር ሌላ ነው። ልጅ ይመጣል፣ ቤተሰብ ጋር እንኳንስ በሰርግ ሰዓት እንኳንስ ብዙ ቻሌንጅ ሊፈጠር ይችላል። እነሱ ያረዱትን እኛ አንበላም፣ እኛ ያረድነውን እነሱ አይበሉም። ብዙ ነገር ነው የሚከሰተው። ለዛ ከጅምሩ ልክ አይደለም ይሄ ነው ማስበው። መሆን የለበትም። እንዴት ነው ማለት ሁላችንም አሁን ይሄ ማለት ሁላችንም ሰው ነን፣ አንድ ዘር ነን። አሁን እኔ ጥያቄውን ሞር ከፍቅር ጋር ፍቅር እንደዚህ ለይቶ ሃይማኖት ምናምን ለይቶ የሚይዝ አይነት ነገር አይደለም እና ይሄንን ነገር ቀድሞውንስ መዘጋጀት የሚቻል ይመስልሻል? ወይም ቀድሞ መጠንቀቅ ጥሩ ነው ብላችሁ አታምኑም? እንዴት ታያላችሁ? ቀድሞ መጠንቀቅ ጥሩ ነው። መጀመሪያውኑ አለመግባት አያስፈልግም። በቃ ሁለት ዓለም ሰዎች አይቻልም፣ ይቻል አይደለም። ቢያጋጥምሽ አሁን ለምሳሌ አንቺ ድንገት ፍቅር ቢይዝሽና ከእንዲህ አይነት ሰው እንዲህ አይነት ሲቹዌሽን ውስጥ ሳታስቢ ብትደርሺ፣ እንዲህ አይነት ስሜት ውስጥ ብትደርሺ ውሳኔሽ ምንድን ነው የሚሆነው? ማለት ትወጂዋለሽ ያንን ሰው እንደው የፍቅር የመነጨው ካንቺ ነው፣ እሱም ከዛ በኋላ ይወድሻል። በኋላ ላይ ግን ውሳኔሽ ማለት ከራስሽ እንደዛ ግልጽ አድርገሽ እርግጠኛ ሆነሽ የምትወስኝ ይመስልሻል? አንቺ እንዴት? እኔ ወስናለሁ። እኔ በእምነት ያልደራደር። እንደዛ ከሆነ እሺ፣ አንቺስ የራስሽን ሐሳብ? አይ እኔማ ማለት እኛ ጋር አሁን በየእምነቱ የሚሰጡ ትምህርቶች አሉ አይደለ? እንደዛ ሁሉም ሃይማኖት ውስጥ እንደሚሰጠው አይነት ነገር ትምህርት ይሰጠናል። መጽሐፍ ቅዱስም እናነባለን፣ እንጸልያለን። ሲጀመር ሊይዘን አይችልም እና አይ ትምህርቶች ምናምን ይሰጣሉ። ቤተክርስቲያን ኦርቶዶክሱም፣ ሙስሊሙም፣ ጴንጤውም በየሃይማኖቱ የሚሰጡ ትምህርቶች አሉ። በትክክል ወጣት ሆኖ በተለይ የሚሳተፉ የሚከታተሉ ከሆነ ምን ማድረግ እንዳለባቸው መወሰን በጣም ቀላል ነው። መጀመሪያ ፍቅር ከመያዛቸው በፊት የተማሩትን ነገር ማሰብ ምናምን የዛኔ ኖርማል ነው የሚሆነው፣ ችግር የለውም። እሺ አሁን ደግሞ ወደ ሌላኛው ጥያቄ አንድ በጣም አሁንም ልክ እንደዚህ አለ አይደል? እሺ በጣም የምትወጂው ሰው በጣም ከልብሽ የምታፈቅሪው የሚያፈቅርሽ ሰው እና ይሄ ማለት የሆነ ሰዓት ላይ በጣም በአስፈላጊ ሰዓት ላይ አለ አይደል? ለሱ በሚያስፈልግበት ሰዓት ላይ መቼም ላትለዩ አብረሽ ሁሉ ለዘላለም እንደምትኖሪ በቃ የህይወቱ አንድ አካል ሆነሻል አይደል? ሚስቱ ሆነሽ
ልትኖሪ ቃል ገባሽለት ታምነሽ ለመኖር ማለት ነው። ነገር ግን ከጊዜ ቆይታ በኋላ ያ ሰው ማለት ይሄ የህይወትሽ መበጣበጥ አለ አይደለ? የህይወትሽ ሰላም አለመሆን ምክንያት እየሆነ መጣ ከጊዜ ቆይታ በኋላ እና ይሄንን ሰው ያንቺ እንደዛ ብታገኘው የገባሽውን ቃል ጠብቀሽ በስቃይ ህይወት ውስጥ ትኖሪያለሽ ወይስ ያንን ቃልሽን በማፍረስ በሰላም መኖርሽን ትመርጫለሽ? እስቲ እንዴት ነው? የገባሽውን ቃል አፍርሰሽ በሰላም መኖርን ትመርጫለሽ ወይስ ቃልሽን ጠብቀሽ በዛ ባልተመቻቸ ህይወት ውስጥ ወይም ሰላማዊ ባልሆነ ህይወት ውስጥ መኖርን ትመርጫለሽ? እስቲ የራስሽን እሱ አሁን ይሄ ጥያቄ ከቀድሞቹ ጀምሮ ከሚጠየቁት በጣም ትልቁና ከባዱ ጥያቄ ነው። ምክንያቱም አልደረስኩበትም፣ አልኖርኩበትም። ይሄ ነው አሁን ደግሞ ይሄ ነው ይሄ ቢሆን ይሄ ነው እሆናለሁ ምናምን ብዬ ማሰብ መወሰንም ከባድ ነው። ምክንያቱም አልኖርኩበትም፣ አላየሁትም። ግን ደግሞ ቢሆንና ቢገጥመኝ እኔ እናቴንና አባቴን እያየሁኝ ነው ያደግኩት። ሌሎቹንም በኔ አካባቢ ያሉትን ምናምን ነገር መውደቅ አለ፣ መነሳትም አለ፣ በሽታም አለ፣ ብዙ ነገር አለ። ግን ደግሞ ከቤተሰቦቼ የተማርኩት በየትኛውም አይነት ሁኔታ ውስጥ አብሮ መቀጠልን ነው። ከነሱ የተማርኩት እኔ አልደረስኩበትም፣ አላየሁም። ግን ከነሱ የተማርኩት ይሄንን ነው። በየትኛውም አይነት ሁኔታ ውስጥ ቃል ገብታ የገባበት ሰው አይቀየርም ካልሞተ በስተቀር በፍጹም። ስለዚህ አንቺ ስለዚህ አብሮ መኖር ውስጥም ሊሆን ይችላል፣ በጓደኝነትም ሊሆን ይችላል። ብቻ ቃል ነው በየትኛውም ቦታ ላይ አብሶ ያው ትዳር ላይ ትልቅ ቦታ ቢኖረውም ነገር ግን ጓደኝነት ላይ የነበራችሁት እንትን ነው ወደ ትዳር ውስጥ የሚመጣው። እዛ ላይ የነበረ ቃል ነው እዚህ ላይ ተግባራዊ የሚሆነው አይደለ? ስለዚህ ማለት ይሄ ሰውዬ በራሱ በግል ጸባዩም ሊሆን ይችላል ሰላም የማይሰጥሽ፣ ግን ቃል ገብተሻል። ሰው ደግሞ ያወቀም ስህተት ሊሰራ ይችላል። ግን አንቺ ከባድ ትልቅ ቃል ገብተሻል፣ ለዘላለም ላትለዩ። ስለዚህ አንቺ የምትመርጪው እንዳንቺ አባባል ይሄ በስቃይ ህይወት ውስጥ መኖርን ማለት ነው ከዛ ሰው ጋር። እንደዛ ማለት ብቻ ሳይሆን አሁን መጽሐፍ ቅዱስ ራሱም እንደሚል ታውቃለህ፣ የሆነ ሰው ከተጣላኸው ከሁለት ሰው ጋር ጠይቀው፣ ከዛ በኋላ በሁለት ሰዎች ካልሰማ በቤተ ክርስቲያን ሽማግሌዎች ምናምን ጠይቀው። ከዛ በኋላ ግን ያ ሰው ጥጋበኛ፣ ቸልተኛ ስለሆነ ያንን ሰው ተው ነው የሚለው ቃሉ ማለት ነው። እና ያንን ሰው ለማስተካከል ወይም ለማሳከም ታሞም እንደሆነ ጸባዩም ወጣ ያለ እንደሆነ በራስ ጥረት በሌሎችም አስመክረ የማይሆን ከሆነ ጓደኛሞች ውስጥ በተለይ ፍቅረኛሞች ውስጥ ገና ትዳር ውስጥ ካልገባ የማይሆን ከሆነ በቃ ጥረህ አልሆነም ትተወዋለህ። ትዳር ውስጥ ግን አምነህበት ከገባህ ድረስ እሱ ጸባዩ ምንም ቢሆን በቃ አብረው ትኖራለህ። አብሬው እኖራለሁ። እንደዛ ታምነሽ አንቺ ትኖሪያለሽ ማለት ነው። ሁሉንም ነገር ችለሽ ተቋቁመሽ ትሻለሽ ማለት ነው። ሲጀመር እኮ ትዳር ውስጥ ስትገባ ተደላድዬ አልጋ በአልጋ ሆኜ እኖራለሁ ምናምን አይደለም አለ። በዚች ምድር ስንኖር ለክርስቶስም አልተመቸውም ይሄ ምድር። እኛም አሁን ገብተንበት ላይመች ይችላል፣ ላይመችን ውጣ ውረድ ሊኖረው ይችላል፣ ብዙ ነገሮች ሊገጥሙ ይችላሉ። ያንን ሁሉ መጀመሪያ አምነንበት አውቀን ነው ተረድተን፣ ይሄን ሁሉ ስናውቅ ነው ሲጀመር ትዳር ውስጥ መግባት ያለብን ብዬ ነው የማስበው። እሺ አንቺስ የተለየ የራስሽን ምልከታ ታስቀምጪው ነገር ካለ? ምክንያቱም ሰው ትልቅ ትምህርት የሚወስድበት ነገር ስለሆነ ከህይወቱ ጋር ያያያዘ የሚወስድበት ስለሆነ የሆነ መናገር የምትፈልጊውን የውስጥሽን ስሜት አለ አይደለ? ከዚህ ጋር ያይዘሽ እስቲ ተናገሪ። እሷም እንዳለችው አብሮ መኖር ከጀመሩ በኋላ መለያየት አይቻልም፣ አይፈቀድም። ሲጀመር ያ ሰውን ያው ማስተካከል ባለበት ታስተካክላለህ፣ ታስተምረዋለህ፣ ትመክረዋለህ፣ ትገስጸዋለህ፣ ታስገስጸዋለህ። ከዛ ማይስተካከል አይነት ቢሆንም እንኳንስ ችለህ ትኖራለህ እንጂ መለያየትን መፋታትን ሲጀመር እግዚአብሔር ቃል አይፈቅድም። ለዛ እኔ እኖራለሁ፣ እዛው ችዬ እኖራለሁ። ግን ጓደኝነት ውስጥ መጀመሪያ ካልገባ ትዳር ውስጥ ሳትገባ መጀመሪያ ላይ ከሆነ ይመከራል፣ ይገሰጻል፣ ምን ይላል። ከዛ በኋላ ያለውን ነገር ማያስተካክል ከሆነ ሊቀር ይችላል። ያው ቃሌን እሱ ማላስተካክል ከሆነ እሱ ማይስተካከልበት ከሆነ ቃሉን እሱ ማይጠብቅ ከሆነ እኔ ብቻ አይደለሁም ቃል የገባሁት አይደል? እሱ ማያስተካክል ከሆነ
ለሁለት ተነጋግረን ሊቀር ይችላል፣ በስምምነት ማለት ነው፣ በመስማማት ሊቀር ይችላል። ግን አብሮ መኖርን ከጀመሩ በኋላ ኖራለሁ፣ ችግር የለውም። እሺ አንድ ሁለት ጥያቄዎችን ከዚህ በኋላ ጠይቀን እናበቃለን። ባልሽ ነው፣ የልጆችሽ አባት ነው እና ከአንቺ ውጭ ግን በውጭ ከሌላ ሰው ጋር ሌላ የወሲብ ግንኙነት ያደርጋል ወይም አንቺ ላይ ያማገጠ ነው፣ በውጭ ማለት ነው። ልጆቹ በጣም ከሚባለው በላይ ጥሩ አባት ነው ለልጆቹ እና ለአንቺ ግን ታማኝ አይደለም ባልሽ። ከሌላ ሰው ጋር ውጭ ላይ ይሄ ቺት ያደርጋል፣ ሌላ ግንኙነት ይፈጽማል እና ይሄንን ብታውቂ ለልጆችሽ ደስታ ስትይ የራስሽን እንትን ደብቀሽ ስሜት ገለሽ ትኖሪያለሽ ወይስ ምን ታደርጋለሽ? አንቺ እንዲህ አይነት ቦታ ላይ ብትሆኚ። በነገራችን ላይ ታማኝነት ለራስ ነው፣ ለኔ ብሎ ሳይሆን ለራሱ ብሎ። ታማኝነት ለራስ ነው የመጀመሪያው፣ እንኳን ትዳር ውስጥ ጓደኝነት ውስጥም ማለት ነው። እና ለልጆቼ ብዬ እኔ እሱ ኧረ አይታሰብም አይታሰብም። ቦታው ላይ ሆኜ ከሱ ጋር እኔ አልኖርም። ታማኝነት ለራስ ነው። እኔ ታማኝ ሆኜ እሱ እንደዛ የሚያደርግ ከሆነ ተነጋግረን ያለውን ነገር እንፈተዋለን እንጂ አይሆንም፣ እውነት አይሆንም። ስለዚህ ለልጆቹ የሚሰጠውን ፍቅር እንዲያጣ ትፈቅጃለሽ ማለት ነው። ማለት ይህንን ነገር ይፋ አድርገሽ በመውጣት ተለይተሽ መኖርና ልጆችሽም ከአባታቸው ተለይተው እንዲኖሩ ትፈቅጃለሽ ማለት ነው አንቺ። እንደዛ እንዲሆን ካላረክ ደግሞ ይሄ የነሱን እንትን ነጊያቸውን ሁላ አሁን የዘራኸውን ነገር ነው የምታጭረው። በነገራችን ላይ አሁን አባታቸው እንደዛ የሆነ ልጆቹን ችግር የለውም ስለሚወዳቸው፣ ቢወዳቸው ለቤቱ ታማኝ ይሆናል። ያ መጀመሪያው አይወዳቸውም። ይሄ የሚፈልጉትን እንክብካቤ ፍቅር ምናምን ሊሰጥ ይችላል፣ ግን በቃ ይሄ የውሸት ነው። የሚወዳቸው እንደሆነ ለቤቱ ታማኝ ይሆናል፣ ለልጆቹ ታማኝ ይሆናል፣ ለሚስቱ ታማኝ ይሆናል። ስለዚህ እኔ አሁን የልጆቹ ፍቅርም ችግር የለውም ይቅር፣ በርቀት መሆን ይችላል እንጂ አሁን እኔ በዚህ እየተጎዳው ሳይኮ የሚባል ነገር አለ። በነገራችን ላይ ከባድ ነው። እሱ ላይ ብቻ አይደለም ስትቀየር የምትቀየሩ ልጆች ላይ ሁላ ትቀይራለህ። ሌላ ሰው ነው የምትሆነው እግዚአብሔርን። ስለዛ አይሆን የሚሆን ነገር አይደለም። ይሄ ተነጋግሮ ያለውን ችግር ካልሆነ ቁጭ አድርጎ እሱን አነጋግሮ መፈታት እንደሚችል እንደሆነ መፈታት ደግሞ የማይችል አይነት ሁኔታ ውስጥ ከሆነ ግን በቃ ያለው መፍትሄ እሱን መተው ነው በቃ። ስለዚህ አንቺ ለመተው ትገደጃለሽ ማለት ነው። እንደዚህ አይነት ነገር እኮ ሲጀመር አይሆንም። ሰው ትዳር ውስጥ ከገባ በኋላ እንደዚህ አይነት ነገር አይታሰብም፣ በፍጹም ነው የማይሆነው። እሺ አንቺም የራስሽን ሐሳብ የራስሽን ምልከታ መጨመር ያለብሽን ሐሳብ እዚህ ጋር አስቀምጪ። የራስሽ እሷም እንዳለችው ቤቱን፣ ልጆቹን፣ ሚስቱን የሚወድ ከሆነ ሲጀመር አይሄድም፣ የትም አይሄድም። ያው እያስመሰለም ሊሆን ይችላል ደግሞ ስላለው ያ ሰው ብር ስላለው ሀብት ስላለው ያው ልጆች አይደሉም እንደ ይጠቀሙ በሚል ሊሆን ይችላል እንጂ ቤተሰቡን ወዶ ወደ ውጪ ሄዶ መጥቶ ለልጆቹ እንክብካቤ ይሰጣል፣ አንቺን ትቶ ይሄ አያስማማም። ሲቀጥል ደግሞ አንዳንዴ ያው ከሰው ሰምቶ እንደዚህ አይነት ነገር ከሰው ሰምቶ የሚለያዩ ሰዎች አሉ። ዝም ብሎ ሳያዩ በአይናቸው ሳያዩ ያ ሰው እንደዚህ አይነት ሰው ይሁን እውነት አድርጎ ይሁን አይ ሳያደርግ ዝም ብሎ ይሁን ሳያቁም ይፋቱታል፣ ይለያዩታል። ይሄን ነገር ያደርጋል የሚለውን ነገር በደንብ ማጣራት አለባት። ለቤቱ ፍቅር እየሰጠ ለሚስቱም እንኳንስ ፍቅር እየሰጠ የሚያማግጥ ሊኖር ይችላል እኮ አይታወቅም። ግን ሳያጣራ ዝም ብሎ ያ ሰው ውሳኔ ላይ እኔ ከደረስኩ ያ ሰው ሊጎዳ ይችላል። እውነቱ የቱ ጋር ነው የሚለውን ነገር መጣራት አለበት። እኔ በበኩሌ ከተጣራ በኋላ እውነት ወጣ ብሎ እሱ እንደዚህ የሚሆን ከሆነ መመከር አለበት። የሚመለስ ከሆነ ይመለሳል። የተወሰነ ጊዜ ቢሰጠው ይሰጣል። ከዛ በኋላ ማይመለስ አይነት ሰው ከሆነ ይቀራል። ደግሞ በወሬ ደረጃ ሰምቼ አይደለም እንደዛ ማረገው፣ ሳላረጋግጥ ሳላይ የሆነ ነገር ላይ ሳልደርስ ዝም ብዬ ከሰው በሰማሁት በወሬ ደረጃ ሰምቼ አላረገው። እሺ በጣም ነው ማመሰግናችሁ። አልጨረስኩም።
አልጨረስኩም። በጣም ምክንያቱም እናንተ ለመሰላችሁ ከእናንተ ጋር ቆየሁት በጣም ብዙ ታብራራላችሁ። ዲፕ ዳውን ነው ነገሮችን የምታዩት እና ወጣቱ ከእናንተ ሰው ይጠቀማል ብዬ ስላመንኩኝ ነው ከእናንተ ጋር ይሄንን ሁሉ ጊዜ የቆምኩት ማለት ነው። እና የምር የሆነ ቁም ነገር የተገኘ ስለሆነ ነው፣ ኦዲየንሶችም የተጠቀሙ ስለሆነ ነው። ተረዳችሁኛ? አሁን ደግሞ አንድ ጥያቄ አለኝ የመጨረሻና ከዛ በኋላ የምታስተላልፉትን መልእክት ታስተላልፋላችሁ። የመጨረሻ ነው ጥያቄው፣ የመጨረሻ ነው። የ10 ሚሊዮን ብር ሎተሪ ቆርጣችሁ ከዛ ቸርች ሄዳችሁና ወይ ቤተክርስቲያን ሄዳችሁና ፈጣሪ ሆይ ይሄ ዕጣ አንደኛ ዕጣ እኔን ከደረሰኝ 5 ሚሊዮኑን ላንተ 5 ሚሊዮኑን ለኔ ብላችሁ ቃል ገባችሁ ወይም ቃል ገብተሻል። ከዛ ከቀናት ቆይታ በኋላ የአንደኛ ዕጣ ጸሎት እንዳደረሽው ላንቺ ደረሰ። የሎተሪ ዕጣው ማለት ነው። አንደኛ ዕጣ አንቺን ደረሰሽ እና ባለም አንቺ ደግሞ እዛ ያንን ሎተሪ ብሩን ለመውሰድ ስትሄጂ እዛ ብሔራዊ ሎተሪ እዛ ሎተሪ እንትን የሚደረግበት ብሩን ለመውሰድ ስትሄጂ ከ10 ሚሊዮኑ 3 ሚሊዮኑን መንግስት ቫት ብሎ ቆርጧል እና 7 ሚሊዮን ነው የሚቀርሽ። አሁን ይሄንን ገንዘብ አንቺ ብትሆኚ ከማን ነው ከፈጣሪ ነው ወይስ ከራስሽ ነው የምትቀንሽው? ከራሴ ቀንሳለሁ። ቃል የገባሁት ነገር ስለሆነ ደግሞም በዕጣ የደረሰ ነገር ነው። ለዛውም ቃል ገብቼ መጀመሪያ ላይ ቃል የገባሁበት ነገር ስለሆነ ከራሴ ቀንሳለሁ እንጂ ከፈጣሪ አልቀንስም፣ አላደርገውም። ስለዚህ አንቺ ለራስሽ 2 ሚሊዮን ወስደሽ 5 ሚሊዮን ለራስሽ 2 ሚሊዮን ወስደሽ 5 ሚሊዮን ለፈጣሪ ማለት ነው። አንቺስ? ሲጀመር እኮ ለፍቼ በላቤ ምናምን አይደለም ያመጣሁት። ሁለተኛ ነገር ደግሞ ቃል ገብቻለሁ። የሰጠውም እግዚአብሔር ነው። እንዲደርስ ያደረገኝም ምንም የለፋውበት ነገር የለም። ቆረጥኩኝ፣ እግዚአብሔር ብሎ ደረሰኝ። ቃል ገብቻለሁ። አይ ለሱ ነው እንጂ እንዲሰጠው አይሆንም። በነገራችን ላይ በስጋ ሆነን ስናስብ አይሆንም። በስጋችን ሆነን ስናስብ ግን ደግሞ እንደ ጸሎት ሰው ጸልየን በፊቱ ሄደን ጸልየን የተቀበልነውን ነገር ለሱ ነው መስጠት ያለብን። እርግጠኛ ናችሁ አሁን የወሰናችሁትን ውሳኔ ነገ ምናልባት በህይወታችሁ ላይ ቢያጋጥም አሁን እዚህ የተናገራችሁትን ነገር ተግባራዊ የምታደርጉ ይመስላችኋል? እርግጠኛ ናችሁ በራሳችሁ በህይወታችሁ? ከእግዚአብሔር ጋር ብቻችን ሳይሆን ከእግዚአብሔር ጋር አዎ። በስጋችንን ስጋ እኮ ደካማ ናት ይላል ቃሉ። ስለዚህ በስጋችንን ሳይሆን ከእግዚአብሔር ጋር እርግጠኛ ነን። አዎ ልክ እንደሷ እግዚአብሔር ከረዳን ከሱ ጋር ሆነን ሁሉንም እንችላለን ብዬ አስባለሁ። ስጋ ደካማ ነው። ስጋ ደካማ ነው። መንፈስ ግን ብርቱ ነው። ስለዚህ ከእግዚአብሔር ጋር ሲሆን ነው። እሺ እንግዲህ እስካሁን ለሰጣችሁት በጣም ነው የማመሰግናችሁ። አሁን ደግሞ የመጨረሻ አንድ መልእክት እንድታስተላልፉ እፈልጋለሁ ለወጣቶች። በተለይ አሁን በዚህ ጊዜ ወጣቶቹ ተስፋ መቁረጥ ውስጥ ናቸው። ምክንያቱም ብዙ የስራ እድል የለም እና ለወጣቶች ምን ትመክራላችሁ? እናንተ አሁን ወጣት እንደመሆናችሁ መጠን እስቲ ምን ትላላችሁ? ማለት እናንተም አሁን ላይፍን ፋይት እያደረጋችሁ ካላችሁ ሰዎች አንዳችሁ ናችሁ ብዬ አስባለሁ አይደል? ስለዚህ ምን ትመክራላችሁ? ማለት ምን የምታስተላልፉት መልእክት አለ ለወጣቱ? በተለይ ወጣቱ ያው እግዚአብሔር ይርዳቸውና ያው እኛም ያሳለፍን ያለነው ከባድ ቢሆንም ነገ ላይ ብርቱ ሆነን ስንቀጥል ነው አንድ ግብ ላይ የምንደርሰውና ቀርቤታቸውን ከእግዚአብሔር ጋር ቢያረጉ ወደ እግዚአብሔር ቢቀርቡ ሁሉም ነገር እግዚአብሔር ውብ እንደሚያደርግ አምናለሁ እኔ። ልክ እንደዛው እነሱም እንደዚህ ቢሆኑ ደግሞ ያው በጣም ከባድ ነው። ሰርተ ጥረ ግረ ነው ብላ ያለ ለዛ መጣር ነው። አንቺስ በተለይ የምታስተላልፈው? እኔ የማስተላልፈው በነገራችን ላይ ዘመኑ ከባድ ነው። እንደ አሁን እየኖርን ያለ ነው ማለት ነው። ወጣቱ ቢጸልይ ነው የምለው እኔ። ቢጸልይ እና መጽሐፍ ቅዱስ ላይ ቢደፋ እንደዚህ ዝቅ ቢል እና ከጸሎት ጋር ወደ ላይ ቢል በጣም የተሻለ ነው እና ደግሞ የአቅሙን ቢሞክር ቢሰራ። አሁን ላይ ብዙ ጊዜ የምንፈልገው ቁጭ ብለን ቀርቦልን ምናምን መብላት ነው ደስ የሚለን
መልፋት መጣር አንፈልግም። በቃ ሙዳችን አይደለም። ግን ደግሞ መጸለይ አለብን፣ መጽሐፍ ቅዱስ ማንበብ አለብን፣ ቸርች ማዘውተር አለብን። ከዛ ውጪ ግን የአቅማችን መጣር አለብን። በቃ መስራት አለብን፣ መልፋት አለብን። ወጣትነታችንን መጠቀም አለብን። ሳያልፍብን ያልፋል። ይሄ ወጣትነት ነገ ላይ ያልፋል። አልፎብን ደግሞ ከመቆጨታችን በፊት እንስራበት። ወጣትነት አሁን ላይ የሰራነውን ነው ነገ ላይ የምንበላው። ስለዚህ አሁን ላይ እንስራ፣ አሁን ላይ እንዝራ ባይነኝ እኔ። እሺ በጣም ነው የማመሰግናችሁ። በስተመጨረሻ ይሄ እንግዲህ እኔ የማቀርበው ኃይሌ ሾው በሚለው የተለያዩ የህይወት ተሞክሮዎችንና የመዝናኛ ጥያቄዎችን ነው፣ ኃይሌ ሾው በሚለው ማለት ነው። ስለዚህ ስለ ኃይሌ ሾው የተሰማችሁን ምልከታ ለኦዲየንስ በዛውም ደግሞ ዩቲዩብ ቻናሌን ሰብስክራይብ በማድረግ እንዲያበረታቱኝ መልእክት እስቲ አስተላልፉ። እሺ ኃይሌ ሾውን ሳብስክራይብ አድርጉ፣ ኮፒ ሊንክ አድርጉ። በጣም ጥሩ ነው፣ ያነቃቃል። ወጣቱን በተለይ ወጣት ላይ በጣም እየሰራ ስለሆነ ላይክ ኮመንት በማድረግ ተባበሩን ነው የምላችሁ። እሺ በጣም ነው በመጀመሪያ ደረጃ የምናመሰግነው። ማለት አሁን ላይ መነሳት ያለባቸው ሀሳቦችና ጥያቄዎች ናቸው። ከቅድም ጀምሮ ስታነሳ የነበረው ወጣቶች ላይ መሰራት ያለባቸው ጥያቄዎችና መልሶች ነበሩ ስናደርግ የነበረው በቻልነው አቅምና በጣም አሪፍ ነው። ሌሎችንም እንደዚህ ዞር ዞር እያልክ ብትጠይቅ እና ደግሞ ይሄ ጥያቄ እና መልስ ሁሉም ጋር መድረስ እንዲችል ኮፒ ሊንክ፣ ሼር፣ ላይክ ብታረጉ ብታበረታቱት ምናምን በጣም አሪፍ ነው። እሺ እኔም በጣም አመሰግናችኋለሁ። ተመልካቾቻችን እናንተም አሁን እዚህ ጋር የተነሱትን ሀሳቦችን ኮመንት ላይ የራሳችሁን ሀሳብ የራሳችሁን ምልከታ አስቀምጡ እላለሁ። አመሰግናለሁ። ታንክ ዩ። አመሰግናችኋለሁ። እሺ እኛም እናመሰግናለን።